ዛሬ ወደ ቢሾፍቱ ነው የምንሄደው። ለ3000 ዶሮዎች እርባታ እናዘጋጃለን። ፉል ፓኬጅ ነው ተቀብለን እየሰራን የነበረው። ይሄ ቤት እንግዲህ እንደምትመለከቱት ረጅም ጊዜ የተሰራበት ቤት ነው። ለረጅም ዓመታት በድግግሞሽ የተሰራበት ነው። ይሄንን ቤት እንግዲህ ከበሽታ ነፃ ለማድረግ መጀመሪያ ፍሌም አድርገነዋል። በደንብ ቤቱን አቃጥለነዋል። ይሄም ደግሞ በሙቀት ምክንያት በነገራችን ላይ ዶሮ እርባታ ላይ የሚፈጠሩ ሁሉም በሽታዎች ማለት በሚያስደፍር ሁኔታ ሙቀት የሚቋቋሙ አይደሉም። ወይም ደግሞ ከ38 ዲግሪ ሴልሺየስ በላይ በሆነ ሙቀት አይቋቋሙትም ወይም ደግሞ ለመኖር አዳጋች ይሆንባቸዋል ማለት ነው። ስለዚህ ሂት ትሪትመንት እንግዲህ የተለያዩ ክራክ ያረጉ ቦታዎች ታያላችሁ። አብዛኛዎቹ በድግግሞሽ የተሰራባቸው ናቸው። እቃዎቹ ያረጁ ናቸው። እነዚህ ነገሮች እንግዲህ ኬሚካል ረጭቶ ብቻ በመስራት ብዙ እርግጠኛ መሆን ስለማይቻል እነዚህ ቀዳዳ ያለባቸውን ስንጥቅ ያለባቸውን ነገሮች እንዳለ በእሳት እናቃጥለውና ሙሉ በሙሉ ከበሽታ አምጪ ተዋሲያኖች ነፃ እናደርጋቸዋለን ማለት ነው። በነገራችን ላይ እንደዚህ ሂት ትሪትመንት ሲደረግለት ወይም ደግሞ ፍሌም ሲደረግ በእሳት ሲቃጠል የሚሰጡ ጥቅሞች አሉ። ለምሳሌ በእርባታ ላይ በከፍተኛ ሁኔታ ከዚህ ቀደምም ነግሬያቸዋለሁኝ። በአርቢዎችን በጣም የሚያስቸግረው አይነት በሽታ የኮክሲዲያ በሽታ ነው። ስለዚህ ይሄንን እንቁላሎቹን ለመግደል የምንጠቀምበት ወይም ደግሞ እንቁላሎቹን ሼድ በማድረግ እነዚህ ምንድነው ስንጥቃቶች አካባቢ ላይ የምትመለከቱት አሁን ብሎኬቱን ፍሌም እያደረግኩ ነው። እዚህ ስንጥቅ ቦታዎች ላይ ሁለት ነገሮች እንቁላል ይጣልባቸዋል። አንደኛ የኮክሲዲያ በሽታ፣ ሁለተኛ የኮክሲዶሲስ የምንለው፣ ሁለተኛ ደግሞ የቅንቅን ረጅም ጊዜ እንግዲህ ተሰራበት ከሆነ የመፈጠር ዕድሉ በጣም ሰፊ ነው። እነዚህ ስንጥቃት ቦታዎች ላይ ብረት ነክ የሆኑ ነገሮችን እንዳለ ማቃጠል አስፈላጊ ነው። ካልሆነ ግን በኬሚካል ርጭት ብቻ ማንደርስባቸው አሉ፣ ዘልቆ የማይገባባቸው ቦታዎች አሉ እና ደግሞ ኬሚካሉ ደግሞ እነሱን የማዳከም አቅሙ በጣም ዝቅተኛ ነው። ፍሌም ሲደረግ ግን ሙሉ በሙሉ ከጥቅም ውጭ ነው የሚያደርጋቸው፣ በሙቀቱም በማቃጠሉም ማለት ነው። በሁለቱም አይነት መንገድ ስራውን ይሰራል ማለት ነው። ስለዚህ ኮክሲዲያ ያለ አንዳንድ ጊዜ ከዚህ ከመተንፈሻ አካል ችግር ጋር ተያይዞ የሚመጡ ደግሞ በሽታዎች አሉ። እነሱንም ደግሞ ወይም ደግሞ ሲአርዲ የምንላቸው አይነት በሽታዎች አሉ። እነሱን ያክምላቸዋል። ኢኮሊ በሽታዎችን ሙሉ በሙሉ ያጠፋላቸዋል። የሳልሞኔላ በሽታዎችን ሙሉ በሙሉ ያጠፋላቸዋል። እነዚህ ሁሉ ከዚህ በተጨማሪ ታዲያ ደግሞ እነዚህ ከዚህ ከበሽታ ተሸካሚ ደግሞ የምንላቸው እንሽላሊት አሉ፣ ሸረሪት፣ ቅንቅን አለ። እነዚህ ነገሮች ሙሉ በሙሉ ያጠፋላቸዋል ማለት ነው። ስለዚህ ኬሚካል ርጭት ላይ ደርሰናል። ኬሚካል ርጭት ላይ በነገራችን ላይ እንደሌላው አይደለም። ኬሚካል የተረጨ ይሄ ቤት አላማው ምንድነው? ለመዘፍዘፍ ነው። እርባታውን እንግዲህ የማዘጋጀት እቅዱ ያለን ለ10 ቀን ነው። ከ10 ቀን በኋላ ዶሮዎች እንዲገቡበት ማለት ነው። ስለዚህ ይሄ ኬሚካል ርጭት በጣም ጠንከር ያለ ኬሚካል የተጠቀምንበት ኦልሞስት ወደ 4 የሚሆኑ ኬሚካሎች ውህድ ነው የተጠቀምኩት። እነዚህ ኬሚካሎች እንግዲህ ለረጅም ጊዜ ያው ሰዓታቸው እስከ 78 ሰዓት ያክል ይፈልጋሉ። 78 ሰዓት ያክል የሚቆዩ ናቸው። 78 ሰዓት ያክል ስራቸውን በደንብ ለመስራት የሚቆዩ ናቸውና ከ78 ሰዓት በኋላ ደግሞ 3 ቀናት ያክል ለቬንቲሌሽን ቤቱ ተከፍቶ በደንብ ስራ ለአየር ዝውውሩ ጥሩ ይሄ የታመቀውን አየር ወይም ደግሞ ይሄ መርዛማ የሆነውን አየር ለማስወጣት የምንጠቀምባቸው ቀናቶች ናቸው። ረጅም ጊዜ እንደመሰራቱ መጠን ሁሉንም እቃ ለመርጨት ነው የሞከርኩትኝ። በተለይ በአይን ማናያቸውን ቦታ ስለሆኑ ሙሉ በሙሉ የእርባታ እቃዎች ሙሉ በሙሉ በዚህ መልኩ ቀድሞኑ የተጸዱ ናቸው። በእርግጥ ነገር ግን ደግሞ የኬሚካል ርጭቱ ደግሞ ከተጸዱ በኋላ ማድረጉ እጅግ በጣም ተገቢ ነው ማለት ነው። ስለዚህ ከ10 ቀን በፊት እነዚህን ስራዎች ሰርተናል። መረጨት ያለባቸው እነዚህ ኔስት ቦክሶች ናቸው፣ እንቁላል መጣያ ሳጥኖች ናቸው። እነዚህ ሙሉ በደንብ ኬሚካል ርጭት አድርገናል። እንዲበሰብሱን ያደረግነው ዝም ብለን ብን አይደለም ያደረግነው፣ ወይም በጉም መልክ አይደለም ስፕሬይ የተደረገው። በደንብ እንዲበሰብሱና ውሃ እንዲመጡ ተደርጎ ነው ማለት ለረጅም ጊዜ ላያቸው ላይ እንዲቆይ ተደርጎ ነው ኬሚካል ርጭት ያደረግነው። እንደዚህ አይነት ኬሚካል ርጭት ከዚህ ቀደም ስናደርግ አላያችሁም። ኦልሞስት ውሃ እያጠብነው ነው ማለት የሚቻልበት ሁኔታ ላይ ያለው። ስለዚህ ከዚህ ጋር ተያይዞ እንግዲህ ፍሎር ሶኪንግ የምናደርግበት ወለል ደግሞ መንዘፈዝፍበታል። አንድ ነገርኳችሁ እንግዲህ ቀን አለን ብያችኋለሁ፣ 10 ቀን። በዛ 10 ቀን ውስጥ እንግዲህ ዘፍዝፈን ወለሉን የተወሰነ ጊዜ እናቆየዋለን ማለት ነው። እንደምትመለከቱት እንግዲህ ቀይ ዶሮዎቻችን እነዚህን ይመስላሉ። ኦልሞስት የ4 ወር ዶሮዎች የሚመስሉ አይነት ዶሮዎች ናቸው። የ3 ወር ዶሮዎች ናቸው ኦርደር የተደረግነው ወይ የታዘዝነው። እነዚህ ዶሮዎች እንግዲህ ድምጻቸው እንኳን እየተለወጠ ያለበት ሁኔታ ነበረ እኛ ስናስረክባቸው ዶሮዎቻችን። ይሄ የፕሪሌይ ወይም ደግሞ ምንድነው ፖይንት ኦፍ ሌይ ደረጃ ላይ መድረሳቸው ወደ እንቁላል መጣል እንቅስቃሴ እየተቃረቡ ያሉ ዶሮዎች ናቸው። የድምጽ ለውጦች ይታይባቸው ነበረ። አንዳንድ የምናያቸው ምልክቶች አሉ፣ ከላባቸው ጋር ተያይዞ የሚነሱ አይነት ምልክቶች ነበሩ። ስለዚህ ለአርቢው ብዙ አስቸጋሪ አይደለም፣ ወይም ደግሞ ብዙ ስራን የሚጠይቁ አይነት ዶሮች አይደሉም። ግዝፈታቸውን ተመልከቱ። በጣም ትልልቅ የሚባሉ አይነት ዶሮች ናቸው ያስረከብናቸው ማለት ነው። ስለዚህ በተባልነው ልክ በታዘዝነው ልክ ጥራት ያላቸውን ዶሮዎች መንቁራቸው በአግባቡ የተቆረጠላቸውን ዶሮዎች አስረክበናል ማለት ነው። እንደምትመለከቷቸው ማየት ማመን ነው እንግዲህ። እያቸው ዶሮዎቹ በቃ
ከምን ጀምሮ ነው ኳሊቲያቸው የምታወጡት? ከላባቸው ጀምሮ። ከላባቸው ሻይን ማድረግ ጋር ተያይዞ ዶሮቻችን እንግዲህ ከላባቸው ጋር ተያይዞ ወይም ደግሞ ላባቸው ምን አይነት አመጋገብ ሲኖራቸው ምን አይነት ጤንነት ሲኖራቸው ላባቸው እንደዚህ ሻይን እንደሚያደርግ ግልጽ ነው፣ በሳይንስ ደረጃ ከሄድን ማለት ነው። ስለዚህ ዶሮቻችን ጤንነታቸውንም እንዲሁም ደግሞ ያሉበትን ሁኔታ የሚገልጽላችሁ ዶሮቻችን ላባቸው ብቻ ገላጭ ነው ልላችሁ ፈልጌ ነው። እድሜያቸውን እንዲሁም ደግሞ ጤንነታቸውን ከዚህ በተጨማሪ ደግሞ አጠቃላይ የሰውነት ክብደታቸውን ተያይዞ አይቶ አርቢ በተለይ ልምድ ያለው ሰው እንደዚህ አይቶ የሆነ ያክል ደረጃውን መገመት የሚችልበት አይነት ሁኔታ ላይ ነው። ስለዚህ በመቀጠል እንግዲህ ዶሮቻችን ከውስጥ ከፋርም ላይ ከገቡ በኋላ አንድ ኬሚካል ርጭት ይኖርናል። ሁለት በርግጥ አንደኛው ኬሚካል ርጭት ያው በፓውደር መልኩ መጨረሻ ላይ ሕክምና ይደረግላቸዋል ወይም ደግሞ ዶሮቻችን ለበሽታ ተጋላጭ እንዳይሆኑ ከሚያረጋቸው ወይም ደግሞ እኛም የረጨናቸው ኬሚካሎች ደግሞ ለዶሮች መርዛማ እንዳይሆን የምናክምበት በፓውደር መልኩ የምንጠቀመው አንድ ኬሚካል አለ። በዚህ መልኩ እንግዲህ ዶሮቻችን ሲወርዱ እኔ ደግሞ ወደ ውስጥ ገብቼ የሰራሁት ስራ ምንድነው የኬሚካል ርጭት ማድረግ ነው። ስለዚህ የመጀመሪያ የኬሚካል ርጭታችን የሚሆነው በጣም ይሄንን ማሽን የተጠቀምኩበት ዋነኛ ዓላማ ምንድነው በጉም መልክ ነው የሚባለው አይደል? በጉም መልክ ነው የተረጨው ይሄ ቤት። ለምንድነው ዶሮቻችን እንግዲህ እርጥበታማ የሆኑ ነገሮችን ሊያገኛቸው አይገባም። ኬሚካልም ይሁን የፈለገ ነገር ቢሆን ዶሮቻችን የሚገቡበት ቦታ ላይ እርጥበታማ ሊሆን አይገባም። ትንሽ መብራት ጨለማ ስለሆነ ቪዲዮ በደንብ አይታያችሁም እንጂ የሚረጨው በጣም በትንንሹ ነው ወይም ይሄ በጣም በንፋስ አይነት መልክ ነው የሚረጨውና እንደምትመለከቱት በዚህ መልኩ ኬሚካል ርጭቱን አድርገናል። ውስጥ ላይ ጉዝጓዙን ሕክምና አድርገንለታል። ጉዝጓዙን እነሱ አስገብተው ጠበቁኝ። ስለዚህ እኔ የኬሚካል ርጭቱን ወይም ደግሞ የጉዝጓዝ ሕክምናውን አደረግኩለት። ይሄ ሕክምና የተደረገው ለጉዝጓዙ ብቻ ነው። አሁን ኬሚካል እየረጨው ያለሁት ለጉዝጓዙ ብቻ ነው። ስለዚህ ዶሮቻቸው ወደ ውስጥ እየገቡ ነው የሚገኙት። በእርግጥ የኛን ምርትና አገልግሎቶችን ለመጠቀም ለምትፈልጉ ለሁላችሁም በ0954621324 እየደወላችሁ ምርትና አገልግሎታችንን ደግሞ መጠቀም ትችላላችሁ። ፉል ፓኬጆችን በነፃ ያላችሁበት እያደረስን ስራዎችን እንሰራለን ማለት ነው። ያ ማለት ፓኬጅ የሚባለው በነገራችን ላይ ዶሮችን ስታዙ አብረን ደግሞ በነፃ የምናገለግላችሁ ወይም ደግሞ ዘመናዊ እርባታን አብረን ከማቋቋም ጋር ተያይዞ የምንሰራው ስራ ነው። ይሄ ደግሞ በደስተር አማካኝነት በፓውደር መልኩ ኬሚካል ርጭት ይደረግለታል። እስካሁን ለተደረጉት ህክምናዎች በሙሉ ለዶሮቻችን መርዛማ እንዳይሆን ዶሮቻችንን እንዳይጎዳ መልሰን የምናክምበት አይነት ሜትር ነው። ስለዚህ በዚህ መልኩ እንግዲህ በብናኝ መልኩ ወይ በፓውደር መልኩ በዚህ መልኩ ቤታችንን ረይተናል ማለት ነው። እንደምትመለከቱት ጽድት ያሉ ስራዎችን ሰርተን ዶሮቻችን የሚያኮሩ የማያሳፍሩ አይነት ዶሮችን አቅርበናል ማለት ነው። እንደምትመለከቱት ማለት ነው። በየቦታው እየተዟዟርን የተለያዩ ስራዎችን እየሰራን የምንገኘው ክፍለ ሀገርን በቅርብ እንግዲህ እንሄዳለን ብዬ አስባለሁኝ። ሄደን ደግሞ የማስተካከሉን የመስራቱን ስራ ደግሞ እናከናውናለን። ምናልባት የኛ ምርትና አገልግሎቶች ለመጠቀም ለምትፈልጉ ለሁላችሁም በ0954621324 እየደወላችሁ ቢሮአችን ዱከም ነው። ዱከም መናኸሪያ አጠገብ ብሉ ናይል ህንጻ ሁለተኛ ፎቅ ላይ እንገኛለን። መታችሁ ምርትና አገልግሎታችንን እንዲሁም ደግሞ መጠቀም ባትችሉ መረጃ መጠየቅ ትችላላችሁ። መረጃ ጠይቃችሁ ከሌላ ካለው ቦታ ላይ አነጻጽራችሁ በደንብ ትመርጡናላችሁ። ጭራሽ የምንወዳደርም አይደለንም። አሁን እየሰራ ነው ካለው ስራ ዶሮ እርባታን ሰቅለነዋል ብዬ ነው የማስበው። ስለዚህ በስልጠናም ረገድ ብትመጡ ስልጠናውን ከፍ አድርገነዋል። አርቢው ማወቅ ያለበትን ጥግ ድረስ ሄደን ከልምዳችን ከሳይንሱም አንጻር እያዛመድን አርቢው ጠንቃቃና ጎበዝ ዶሮ አርቢ እንዲሆን ብዙ ልጆችን አፍርቻለሁኝ። በድርጅታችንም ስር የሰለጠኑ በጣም ብዙ ልጆች አሉ። መተው እንግዲህ ምርትና አገልግሎታችንንም እንዲሁም ደግሞ የምንሰራቸውን ስራዎችን መረጃ መጠየቅ ይቻላል። ዶሮ እርባታን ብላችሁ እኛ ጋር የምታጡት አንድም ነገር የለም። ዶሮ እርባታን ብላችሁ አስባችሁ እኛ ጋር አንዳችም የምታጡት ነገር የለም። ዛሬ በ3000 ዶሮ አሳይቻችኋለሁኝ። መለስ ብለን ደግሞ ስለ ዶሮ እርባታ አያያዝ ደግሞ ከዚህ ቀደም እንደምንማማረው የተለያዩ ቪዲዮዎችን እለቅላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ የዚህ ቻናል ቤተሰቦች መሆን ይቻላል። ብዙም አብረን የምንማማራቸው ብዙ የምናውቃቸው ነገሮች አሉ። አዲስ ከሆናችሁ መለስ ብላችሁ የድሮ ቪዲዮዎቻችንን ደግሞ ብዙ ያስተማርንበት ብዙ ሰዎችን ግንዛቤ ያስጨበጥንባቸው ቪዲዮዎች አሉ። እዛ ላይ ገብታችሁ ማግኘት ትችላላችሁ። ምርትና አገልግሎታችንን ለማግኘት ለምትፈልጉ በድጋሚ በ0954621324 እየደወላችሁ የተለያዩ መረጃዎችንና እንዲሁም ደግሞ የምንሰራቸውን ስራዎች በግልጽ ማግኘት ትችላላችሁ። ቢሮአችንን መታችሁ ማማከር ትችላላችሁ። ቀጣይ ስልጠና እንግዲህ መምጣት የምትችሉ ካላችሁ በ105ኛ ዙር ስልጠናችን መካፈል የምትፈልጉ ካላችሁ ምናልባት ስለ ቢዝነሱ ፍንትው ያለ መረጃ የሚሰጣችሁ አይነት ስልጠና ነው። ራሳችሁም ደግሞ ምን አይነት የእውቀት ደረጃ ላይ እንዳላችሁ የምትገመግሙበት ስልጠና ነውና መታችሁ
በደንብ ስልጠናውን ብትካፈሉ ወደ ቢዝነሱ ከመግባታችሁ በፊት ቶታሊ የምትሰሩት አይነት አሰራር እንዳሰባችሁትም እንዳልሆነ የምትረዱበት ነው። በደንብ በድፍረት የምናገረው ነገር ይሄን ነው። እንዳሰባችሁት ሳይሆን ሌላ አይነት መስመር መያዝ እንዳለባችሁ የሚነግራችሁ አይነት ስልጠና ነው። 105ኛ ዙር ላይ መካፈል ለምትፈልጉ ለ3 ቀን የሚሰጥ ነው፣ ለግማሽ ቀን ከተለያየ አካባቢ ከክፍለ ሀገርም በጣም ሩቅ ከሚባል ቦታ ላይ እየመጡ የሚሰለጥኑ ሰልጣኞች አላችሁ። እየሰማችሁኝ ካላችሁ ላከብራችሁ፣ ለወዳችሁ፣ ላመሰግናችሁ ፈልጋለሁኝ። የአገልግሎታችን ተጠቃሚ ስለሆናችሁ ለመምጣትም የምትፈልጉ ካላችሁ 101% እርግጠኛ ሆኜ የምነግራችሁ ጥሩ ሀሳቦችን ይዛችሁ እንደምትሄዱ በጣም በሙሉ ድፍረት ነው ልነግራችሁ የምፈልገውና በጣም ከፍተኛ የሆነ ልምድ ያካበትንበት ሳይንሱን የምናስተምርበት አይነት ስልጠና ስለሆነ ነው። እንዲሁም ደግሞ እኛ ጋር መታችሁ ከቤት ኪራይ ጀምሮ ከዶሮ ቤቶች ኪራይ ጀምሮ እኛ ጋር ማግኘት ትችላላችሁ። በቀጣይ እስክንገናኝ ሰላም።